የአዲስ አበባ እምብርት የሆነው የቀድሞ ፒያሳ ያሁኑ አራዳነቱን በግብር ገልጦ መጠሪያውን ኦን ያደረገ አካባቢ ብዙ ቢዘፈንለትም ብዙ ቢነገርለትም ታሪክና ስሙን የሚመጥን ገጽታ ግን አልነበረውም። አካባቢው በውስጡ ከተማዋን የማይመጥኑ እኛነታችንን ዝቅ የሚያደርጉ ለሰው ልጅ ክብር የማይመጥኑ ያረጁና የጎሰቆሉ ቤቶችና መንደሮች የታጨቁበት ነበር። ይህ ብቻም አይደለም። የቀድሞ የአራዳ ነዋሪዎች ክብራቸውን በማይመጥን በቆጥ ጭምር ይኖሩ የነበሩና ለሰው ልጅ የሚያስፈልጉ መጸዳጃ ቤትና መሰል መሰረተ ልማቶች ያልተሟሉላቸው ያረጁና የደከሙ በአጠቃላይ አራዳነትን በማይመጥኑ ቤቶች የተሞሉ ነበር። በዚህ ለሰው ልጅ ምቹ ባልሆነ ስፍራ ይኖሩ የነበሩ የአካባቢው ነዋሪዎችም ምቹ ንጹህና አስፈላጊ ግብዓት ወደ ተሟላላቸው በአራዳ ላፍቶ የካና ልደታ የመኖሪያ መንደር እንዲገቡ ተደርጓል። ለታሪክ ባለውለታዎች ምስጋና ይግባቸውና ዛሬ ላይ ይህ ቦታ በውስጡ ታሪክ ተፈጥሮንና ዘመናዊነትን ያስማሙ ዘርፈ ብዙ መሰረተ ልማቶችን እንዲሁም ሰላምን፣ መለወጥን፣ መሻገርን የሚያሳይ ታሪክ አንጾ የፍቅር የአንድነት ተምሳሌት ድልድይ ገንብቶ ለትውልድ እንካችሁ ብሏል። በተጨማሪም 4.9 ኪሎ ሜትር የአስፋልት መንገድ፣ 6 ኪሎ ሜትር የእግረኛ መንገድ፣ 5 ኪሎ ሜትር የሳይክል መስመር ባይስክል ሌን እንዲሁም 5 ኪሎ ሜትር ርዝመት ያለው የመሮጫ ትራክ በፓርክ ውስጥ ተገንብቷል። በዚህ ውብ ስፍራ ለጎብኚዎችና ለአካባቢው ነዋሪዎች ልዩ ልዩ አገልግሎት የሚሰጡ ከአካባቢው በመልሶ ማልማት የተነሱ ነጋዴዎች ቅድሚያ ተሰጥቶ የሚሰሩባቸው 131 ሱቆች፣ 7 ካፌና ሬስቶራንት እንዲሁም 1 ሱፐርማርኬትና የባንክ አገልግሎት ተካተዋል። የከተማችን ትራንስፎርሜሽን ፊት የመቻል ምልክት በሆነው አራዳ ፓርክ በውስጡ ዘመናዊ የስፖርት አሬናና ዘመናዊ ጂም አካቷል። እንዲሁም ለተለያዩ ዝግጅቶች የሚውሉ 7 አዳራሾች፣ 8 ፕላዛና አምፊቲያትር፣ ዳንሲንግ ፋውንቴንና በርዝመቱ በሀገራችን የመጀመሪያ የሆነ ባለ 100 ሜትር ብሔራዊ ሰንደቅ ዓላማ መስቀያ ይዟል። በዚህ ታሪክ የማይረሳው ሥራ ከሁሉ በላይ ለታዳጊዎች ትኩረት በመስጠት 4 የተሟላ የሕፃናት መጫወቻ በተለይም ልጆች ከልጅነታቸው ጀምረው ሀገራቸውን መረዳት እንዲችሉ ትንሽ ከተማ የሚል ስያሜ የያዘ ልዩ ስፍራ ተገንብቶለታል። አራዳ ፓርክ 15 ሄክታር አረንጓዴ ስፍራ፣ 22 መጸዳጃ ቤትና 153 መኪኖችን መያዝ የሚያስችል የመኪና ማቆሚያም አለው። በአጠቃላይ አራዳ ፓርክ በ40 ሄክታር ላይ ያረፈ ለታዳጊዎች፣ ለወጣቶች፣ ለአዛውንቶች እንዲሁም ሀብታምና ድሃውን ጨምሮ ለተሽከርካሪ ለእግረኛና ሁሉም በአቅሙ መዝናናት የሚችልበት በኢትዮጵያውያን እጆች የተዋበ ለአፍሪካውያን እንዲሁም ለዓለም የሚመጥን ታሪክ ሰንዶ ዘመናዊነትን ከተፈጥሮና ከታሪክ ጋር አሰናስሎ የተገነባ ውብ